እንዲህ ማለቸው ይህ ወጣው በአብስም በወልድስም በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት ያልሆኑትን አማኝ ያልሆኑትን አጥምቋቸው ብሎ ስልጣነ ክህነትን ሰጣቸው ይላል ማለት ነው። በአብስም በወልድስም በመንፈስ ቅዱስ ስም እስከ ዓለም ፍጻሜ ድረስ ሐዋርያት ቀጥለው ሐዋርያት አብረው ቀጠሉ። ሐዋርያት አብረው ቀጥለው ደግሞ ሌሎች ቅዱሳን ካህናት ሌሎች ካህናት እንደሚነሱ አላገኘም። አንድም እስከ ዓለም ፍጻሜ ድረስ እናንተ ጋር ትሆናለህ። ይህንን ነው በማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ ወጥታችሁ ስታነቡ ምን ይላል? ወደ ዓለም ሄዳችሁ ወንጌልን ለምትነግሩ ስበኩ አለ። ይህንንም ካለ በኋላ ምናለ ያመነ የተጠመቀ ይድናል አለ። አሁን ወንጌል መስበክ ብቻ አይደለም። ከሰበካችሁ በኋላ ያ የሰበካችሁ ሕዝብ ማመንና መጠመቅ ይጠበቅበታል አለ። እንዲህ ብሎ ታላቁን ሚስጥረ ጥምቀትን በቅዱሳን ሐዋርያት ነገራቸው ነው። ጥምቀት በቅድስት ቤተ ክርስቲያናችን አስተምረው ሰው ዳግመኛ ከውሃና ከመንፈስ ቅዱስ የሚወለድበት ምስጢር ነው። የዮሐንስ ወንጌል ምዕራፍ 3 ቁጥር 3 ላይ ስታነቡ ሰው ዳግመኛ ከውሃና ከመንፈስ ቅዱስ ካልተወለደ የእግዚአብሔር መንግሥት ይመለከት አይችልም ብሏል። አንድ በሉ ሰው መጀመሪያ የሚወለደው በሥጋ ማን ነው? ከእናቱ ከአባቱ ይወለዳል። በአርባና በሰማንያ ቀን ከአብና መንፈስ ቅዱስ ከማኅፀነ ዮርዳኖስ ዳግመኛ ይወለዳል። ቤተ ክርስቲያናችን ይህንን ይዛ ሰው በተወለደ በአርባና በሰማንያ ቀን ቤተክርስቲያን ነው ብላ በአርባና በሰማንያ ቀን ታጠምቀው የሚናገሩ ሰዎች አሉ። ቤተክርስቲያን በአርባና በሰማንያ ቀን ስታጠም መጽሐፍ ቅዱስ ስላልመጣሉታ መጽሐፍ ቅዱስ ማለት ምዕራፍ 4 ቁጥር 9 ስታነቡ ምንድን ነው የሚለው? እግዚአብሔር አዳምና ሔዋንን ከፈጠረ በኋላ 40 ቀን አዳም መጀመሪያ ኤደን በተባለች ቦታ ኖረ ይላል። ኤደን የለም ማለት ነው። ከዛ በኋላ በአርበኛው ቀን አዳምን ወደ ገነት አሸጋገረ። በማን በመላእክት ታጅቦ አዳም በአርበኛው ቀን ወደ ገነት ገባ ነው የሚለው። አንድ በሉ ሔዋንም 80 ቀን በኤደን ከቆየች በኋላ በ80ኛው ቀን ወደ አዳም ገነት ተሸጋገረች ነው የሚለው። ይህንን ይዘባባታችን አንድ በ40ና በ80 ቀን ክርስትና እንዲነሳ ስራውን ሰርቶልናል ማለት ነው። በመጨረሻው አንዲት ወንድ ከወለደች የምትነሳ በአርበኛው ቀን ነው። ይህ ስለሆነ ምዕራፍ 12 እስከ 1 ስታነቡ ሴት ወንድ ከወለደች እስከ 7 ቀን የለበሰች ናት ይላል። ይህንን ካለ በኋላ ፍጹም በደሏ ስትነጻ 33 ቀን በደሏ ቆይታል። 7 ሲደመር 33 ሲደመር 40 ቀን ይሆናል ማለት ነው። ሴትም ብትወልድ 14 ቀን በደሏ ቆይታል። ፍጹም በደሏ ስትነጻ 66 ቀን በደሏ ቆይታል። 14 ሲደመር 66 80 ቀን ይሆናል ማለት ነው። ይህንን ምስጢር ነው ክርስቶስ ያመነ የተጠመቀ ይድናል ብሎ የተናገረው። ክብርና ምስጋና ለአምላካችን ይሁን። አሰላሙ አለይኩም።